ኢራንና እስራኤል ለምን ደመኛ ሆኑ? ወትሮም በጠላትነት የሚተያዩት እስራኤልና ኢራን ባለፉት ሳምንታት ወደ ለየለት ፍጥጫ በመግባታቸው በመካከለኛው ምስራቅ ያለውን ውጥረትም አይሏል። እስራኤል በሶሪያ መዲና ደማስቆ የሚገኘውን የኢራን ቆንሰላን ጽሕፈት ቤትን በቦምብ ማጋየቷ ነው ሁለቱም ሀገራት ወደ ቀጥተኛ ጥቃትና ፍጥጫ እንዲገቡም ያደረጋቸው። ባለፈው ቅዳሜ ሌሊቱን ኢራን በመቶዎች የሚቆጠሩ ሚሳይሎችን እና ድሮኖችን ወደ እስራኤል ማስወንጨፏን ቀጠናውን ከውጥረት ወደ ለየለት ጦርነት የሚያመራ ሁኔታንም ፈጥሯል ተብሎላታል። ከዚህ ጥቃት በፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው ከኢራን ሊቃጣባት የሚችለውን ጥቃት ለመመከት የመከላከያ ስርዓቶቿን በተጠንቀቅ እንዲቆሙ ማድረጋቸውን ለጦር ካቢኔያቸው ተናግረው ነበር። እስራኤልና ኢራን ለዘመናት የዘለቀ ባላንጦች ናቸው። በሁለቱም ሀገራት መካከል የቆየው ኃያሉ የጠላትነት ስሜትም በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖም ቆይቷል። ቴህራን ከመረገጽ እንድትጠፋ የምትሻትን እስራኤል ትንሿ ሰይጣን ስትላትም አሜሪካን ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸው ቡድኖች በመጠቀም በእጅ አዙር እስራኤል ላይ ጥቃትም እንደምትፈጽም ይነገራል። በእነዚሁ ሁለት ኃያላን ጠላቶች መካከል የተከሰቱ ግጭቶችም ለበርካታ ሰዎች ሕይወት ማለፍም ምክንያት ሆኗል። በጋዛ የተከሰተው ጦርነት ዳግም ይበልጥም ሁኔታዎችንም አባብሷል። የቴህራን እና የቴል አቪቭ ጠላትን ምንጭ ምንድን ነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረውን ግንኙነት አዎንታዊ ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብፅ በመቀጠል እውቅና በመሰጠት ሁለተኛዋ እስላማዊት ሀገርም እየሆነችም ኢራን ነበረች። በወቅቱም ኢራን ተመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህሌቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትም ተከትሎ መንግስታዊ ለውጥም ሲደረግ በሁለቱም መካከል ያለው ልዩነት መልኩንም ቀየረ። የአያቶላህ ሄሜኒ እስላማዊ አብዮትን የሻህ መንግስትን ገርሰሶ እርሱን የጨቋኖቹ መሪ አድርጎ ብቅ አለ። የዚህ መንግስት ዋነኛ መለያም የአሜሪካንና የአገሮቿንም ኢምፔሪያሊዝም መቃወም ሆነ። የአያቶላህ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነትም አቋረጠ። ለእስራኤል ፓስፖርትም እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲንም የእስራኤል መንግስትንም ሲዋጋ ለነበረው ለፍልስጤም ነጻነት ግንባር ፒኤልኦ አሳልፎም ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕም ዳይሬክተር የሆኑት አሊ ባኤዝ የኢራን መሪዎችን ጥላቻ የጀመረው ገና ከጧት ነውም ይላሉ። እስራኤል ላይ ያመረረ ጥላቻ የአዲሱን የኢራን መንግስትም መግለጫ የሆነው አብዛኞቹ የኢራን አመራሮችም እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋርም ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላትም የሙስሊሞች ተቆርቋሪ ሀገር ሆኖ ለመታየትም ስለምትሻ ጸረ እስራኤልም ሆና ብቅ ብላለች። እንደ ባኤዝ ገለጻ ቀድሞም ባሉትም ዓመታትም ለእስራኤል ትልቅ ስጋት ኢራንን በነበረችበት ዘመን ለኢራን ትልቅ ትኩረትን አትሰጥም ነበር ይላሉ። ከሳዳም ሁሴን መንግስት መውደቅ በኋላ የእስራኤል በቀጠናው ለደህንነቷ አደገኛዋ አገር ኢራን መሆኗንም መረዳት ጀመረች። የእስራኤልና የኢራንም የእጅ ዙር ጦርነት ኢራን በመካከለኛው ምስራቅና በባህር ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ አገር የሆነችውን ሳውዲ አረቢያንም በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩባት ቀጠና የብዙ ሺህ ሙስሊሞች መገኛ የሆነችውን ኢራን ወደፊትም ሊቃጣባት ከሚችለው ጥቃት ራሷን ለመጠበቅ ስትልም በመጠረችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏንም ቫይዝ ይገልጻሉ።
በዚህም የኢራን መንግስትም ከሀገራት ይልቅም በአካባቢው የተለያዩ ዓላማዎችንም አንግቦ ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቷንም ለማስጠበቅ ስትጥርም ቆይታለች። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብሰባ በሊባኖስ፣ በሶሪያ፣ በኢራቅና በየመንም ተንሰራፍቶ ይገኛል። ቴህራን በአሜሪካና በአውሮፓ ህብረትም አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገውን የሂዝቡላንም ታስጣጥቃለች። ጋዛም ለሚያስተዳድረው ሐማስ፣ በየመንም ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥርም ቆይታለች። እስራኤል ደግሞ ኢራን በዙሪያ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎችንም እንዲሁም በዙሪያዋ ባሉ አገራት ውስጥም የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይም እርምጃ ስትወስድም ቆይታለች። ምዕራባውያን ሽብርተኛ ቡድን ነው የሚሉትም የኢራን አብዮታዊ ዘብ ማን ነው? ምን ያህልስ አቅም አለው? የኢራን እስላማዊ አብዮትም የምዕራባውያን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያንን አስርታትንም ያስቆጠረ ጠላትንም ውስጥ ናቸው። ኢራን በወታደራዊ ኃይልም እየተጠናከረች በመምጣትም ታካሂደዋለች የሚባለው የኒውክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ኃይል የሚባሉ ታጣቂ ቡድኖችንም በግልጽ በመደገፍ ምዕራባውያን እና ወዳጆቻቸውንም እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓትም ለመጠበቅ እንዲሁም መደበኛ ጦር ሰራዊትንም ለመደገፍ በሚል ከ40 ዓመት በፊትም የተቋቋመው የኢራን እስላማዊ አብዮትም ዘብም ዘወትር በምዕራባውያን ስም የሚነሱ ሀገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊ ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥም ተሳትፏል በሚል አሜሪካ ቀደም ብላ በቅርብ ደግሞ ካናዳ ቡድኑን ሽብርተኛ ብለውም ፈርጀውታል። አሁን ላይ በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይልም ሆኗል። ከሀገሪቱ የበላይ መሪ አይቶላህ አሊ ካሜኒ እና ከሌሎቹ ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረውም የሚገመት ሲሆንም የራሱን የምድር የባህርና የአየር ኃይል ማጠናክሯል። የኢራንንም ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይህ ኃይል ነው። ከዚህም በተጨማሪም በአገር ውስጥ የሚነሱ ተቃውሞችን ማፈን ዋነኛው ሚናው የሆነውም ባሲጅ በመባል የሚታወቀው የሚሊሻ ኃይል እንዲሁም የአገሪቱ ኢኮኖሚ አካል ተደርጎ የሚቆጠሩት ግብረሰናይ ድርጅቶችን ይቆጣጠራሉ። ይህ ብቻም ሳይሆን አብዮታዊ ዘብ ከኢራን ውጭ በሚንቀሳቀሰው ኩዱስ ወይም እስራኤልም የጦር ክንፍም አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና የታጣቂ ቡድኖችም ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ ስልጠናዎችንም እንዲሁም ምክሮችን በመስጠትም ተጽዕኖ ያሳድራል። አሜሪካ ቅዱስ ኃይልም ሽብርተኛ ቡድኖችንም በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎቹ ለሚቆጠሩ አሜሪካውያንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነውም ትጥቅም በመፈጸም ተከሰዋለች። በዚህም እንደ አውሮፓውያን አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመች የድሮን ጥቃትም ከኩዱስ ኃይል ዋና አዛዥ የነበሩት ሜጀር ጀነራል ቃሲም ሶሌይማኒ ገድላለች። በወቅቱም የመከላከያ መሳሪያ ቤቷ ሶሌይማኒ በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃትን ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸውም ገልጸዋል። አይቶላህ ሄማኒም ለጄኔራላቸው ግድያ የኃይል የበቀል እርምጃ እንዲወስዱ ጥሪ አቅርበው የነበሩ ሲሆን ይህ ወደ ባሰ ግጭት ሊያመራ ይችላልም የሚል ስጋትንም በወቅቱ ፈጥሮ ነበር። ከአውሮፓውያኑ 1979 አብዮት በፊትም የኢራን የመጨረሻዋ ንጉስም ሙሐመድ ሪዛ ፓህሌቫ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚታመሙት በጦር ኃይላቸው ነበር። በአይቶላህ ሩሃሎቭ
ካሜኒ የሚመሩት አዳዲሶቹ እስላማዊ ባለስልጣናትም ከዚያ በኋላ ነበር አብዮታቸውና አመራራቸው ለማጠናከር ቁርጠኛ የሆነ ጠንካራ ኃይልም እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦር ወይም አርተሽም የኢራንን ዳር ድንበር እንዲከላከል የውስጥ ወሰኖችንም እንዲያስጠብቅ፣ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱን እንዲያስጠብቅም የሚፈቅድ አዲስ ህገ መንግስትም አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲያወጣ ይታይ ነበር። አብዮታዊ ዘብ ከተሰጠው ኃላፊነት ውጭ የህዝቡን ደንብና ስርዓትም ለማስጠበቅ የሚረዳ ሲሆን የራሱን ጦር የባህርና የአየር ኃይልም አቋቁሟል። አብዮታዊ ዘብ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ወታደሮች ቢኖሩትም በኢራን እንዲሁም አገሪቱ ከሚፈጽማቸው ወታደራዊ ኦፕሬሽኖች ጀርባ ያለው ዋነኛ ወታደራዊ ኃይልም ተደርጎ ነው የሚታሰበው። የአብዮታዊ ዘብ ዋና አዛዥ የነበሩት የአሁኑ ሜጀር ጀነራል ሁሴን ሳላሚ እና ከፍተኛ መኮንኖቹ የሀገሪቱ የበላይ መሪም ያማክራሉ። የአብዮታዊ ዘብ የባህር ኃይልም 20 በመቶ የሚሆነው የዓለም ነዳጅ አቅርቦትም የሚያልፍበትን የባህረ ሰላጤን ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህርም መሸምጠጥንም መቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያለውን አነስተኛ የጦር ጀልባዎችን በመጠቀም ወደ ኢራን የውሃ ግዛትም ቀርበዋል ያላቸውን አሜሪካ የጦር መርከቦችንም ማስቆሙና ዓለም አቀፍ የመርከብ ጉዞዎችንም አቅጣጫ ማስቀየሩ መነጋገሪያ ሆኖ ነበር። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።